ደህና ነሽ? አምሮብሻል። አመሰግናለሁ። ምንም አንተን አትበለኝ። ጭንጭን ንዴቴ እንታካክስ ነው። ትናንትና ቶሎ ቸኩዬ ነው የወጣሁት ከሌሊቱ 7 ሰዓት ምናምን ስለሆነ። ለምንድን ነው ሁሉም ሰው ሲያወራ የምትስቂው? ኮስተር በይ እንጂ። ትናንትና ናሆም ሲያወሩ እየሳቅሽ ነበረ። የሚያስቅ ነገር ስላወሩ ነው። እና እኔ ባለቤቴ ናት ብዬ እየወሰድኩሽ እነሱ ጋር በሚያወሩት ሁሉ መሳቅ ማለት ኢንተርኔት በሚያወሩት ሁሉ እኮ አይደለም የሳኩት። ሞኒዬ እንደ የሚያስቅ ነገር ተናገሩ ሳኩኝ። የሚያስቅም ነገር ዋጥ ሴት ልጅ ባሏ ፊት ለሌላ ወንድ አትስቅም። ማች ልብስ እያሉ ነው። ማች አረግና ከለር ነው። እኔ ፐርፕል ፌቨራይት ከለሬ ሳይሆን ቢጃማ ኔ። እንዴት ነህ? እንዴት ዋልክ? እንዴት ነሽ? ነይ የኢትዮጵያ ነይ ፕሊስ። ያሰብኩ ነው እኮ ግን ነገርኩህ። ፐርሜሶ ይዘኛል። ፐርሜሶን ካገኘው ግን እመጣለሁ። ዱባይ ነሽ? እኔ ዱባይ አንዷ ወስዳለሁ ብላኛለች እና ኤክሳይትድ ሆኛለሁ። ስርች እኔ ምንድን ነው የምሰራው እዛ? ወስደሃለሁ። እኔ ሴንስ ወስደሃለሁ። ጃ አመሰግናለሁ አባቴ። ይሄ ምን አይነት ሳይን መሰለሽ? አንቺ አሁን ገዳለሽ ማለት ነው። እኔ ሩሙን እችላለሁ። ዱባይ መታ ትዝናና እያለ ነው ጃ። አሁን ጊፍተሬ እኔ ነው መታ ትዝናና። ያ ፈን አድርጉ። እኔ እችላለሁ ማለት ነው። አሁን ለምሳሌ እንደዚህ ብዙ ጊዜ አጋጥሞኛል። አሁን እኔና አንቺ እያወራን ነው፣ ፍለርት እያደረግን ነው። ዱባይ እንድትመጪ እየቀጠርኩሽ ነው። ችግር የለም ወጪው እኔ ጋር ነው እያለ ነው ጃ። አሜን ነው። እኔ ምን አውቃለሁ? እኔ ጋር መጥቶ እንደዛ አላለኝ። አንቺ ልጅ መረሰ ማለት ነው እንዴ? ማለት እንዴ እኮ እንደዚህ ሄራ ምን መሻየው ልክ አሁን አንተ ጋር መጥቶ ስለሰጠነው እንደዛ እሱን ያደረግከው የሚከፍለው? ቆይ ስሚኝ፣ ብንገናኝ ማን ነው የሚከፍለው? ማን ነው ኦርደር ቡክ የሚያደርገው? ሂሳብ የሚሰጠው ማን ነው? ጃ ነው እንደዛ የሚያደርግልን አይደለም፣ እኔ ነኝ ማረገው። ግን እሱ ፖስት ያደረገ ነው። የፈለገ እዚህ ጋር የፈለገ ጊፍት ቢሰጥሽ ስንገናኝ የሩም ክሬዲት አከፊ ምን በለውን አከፊ። እኔ ለአንቺ ወጪ ሪስፖንሰብል አይደል? ስለዚህ እኔ እንድከፍል እሱ እያመቻቸ ነው። እንደዛ ነው። እኔ ደግሞ ለአንቺ መጥቼ በኋላ ሰጥሻለሁ፣ የሚሰጥም ካለ እንጂ ካላየው አላምንም አይባልም እኮ። አንተ እኮ አንተን እንደዚህ ነገር ያስለምረኝ። ካላየው አላምንም የሚለው ጃ፣ የኔ ወንድም ጃ፣ አመሰግናለሁ ለግብዣው። ከተሳሳምን ቆየን። እኔና ሄራ ሂድና ሄራን ሳምልኝ። እንጂ ፓሽኔት ሆነሽ ነው የምትስሚው ሲልክልሽ። ሌላ ሰው የሚልክልሽን እንደሱ እንዳትስሚ። ይቺ የምትሳማዋን ሄደ ጃ እዚህ ጋር ስጣት። ኧረ ፍጥነት! ምን አባሽ ነው ማትም አፈር ይሳምሽና ጉንጭ ልሰጠው እኮ እንዲህ ብዬ እንዴ? አይደለም ጉንጭ አይደለም። እኔን ከንፈርሽ ነው የምትስሚ። ሌላ ሰው ሲሰጥ እኔ ላኩት ሰው ነው። እኔ ሳምሽ ነው የምቆጥረው። አይ ግን ጉንጬን ጉንጭ አይደለም። ምን የምስማው ኖ አይደለማ። እኔ ምን አውቃለሁ? እኔ ላኩት ስትል እኔ ላኩት አልኩኝ። መጣ ሰጠሽ። በደንብ አድርገሽ ሳሚ ብያለሁ። ይሄን ንቀት ነው? ንቀት አይደለም፣ ንቀት አይደለም። እሺ ጃ ደግሞ ነው እንትን እላለሁ። አታስብ። ማንች ነው ማረገው? ወጣ መሰለኝ እንጃ። አሁን ደስ አለኝ። ግን ፊት ራሱ ቀላ እኮ እዚች ጋር ጭርት በጭርት ነው የምታደርግኝ። አሳሳማት ችኝ እኮ ነው ያልኩት። እንትን አለች እንዴ? ዞርሽ፣ በጣም ዞርሽ፣ ጓጓሽ። ጃ አንዴ ለእኔ የምትሰማው አላክና ላሳ አንተ ወንድ ለወንድ ጃ ድጋሚ ቆይ ያሳይሃለሁ። አንተ ወንድ ምልክል ወንድ ትላለህ
ተረጋጊ ፍቅር። አየሽ ሶፍት አይደለም ኖ ያዳም ፓቲዬ ቴንኪዩ። አንቺ እንዲህ ብለሽ ለጫት ላይ ምንድን ነው ያልከው? አሁን ነው ክሊክ ያደረገልኝ። እሺ ኤኒዌይስ አሁን ፕላን እናድርግ። አይ መቼ ሜል ፕላን አለክ? መች ለሜል ፕላን አድርገን ጁላይ 27 ወይ ደግሞ ጁን 27 ኬት ቆርጣ ጁን 27 ትኬት አልቆረጥኩም፣ ግን ዱባይ ነኝ እና ከዱባይ አብረን እንምጣ ኢትዮጵያ። ከዚህ ዱባይ መሄድበትን ከዚህ ኢትዮጵያ ደርሶ ብቆርጥበት ይሻለኛል። አንድ ሺህ ምናምን ዩሮ ነው የሚያስከፍለኝ። በዚያ ረጅም ሰዓት ምናምን ተጉዤ ነው። ኢትዮጵያ ግን እንደዛ ያስከፍለኝ ነው። ኢትዮጵያ ስንት? ኢትዮጵያ አሁን ላይ በኢትዮጵያ ላይ 580 ምናምን ዩሮ ነው which is like 90 ምናምን ሺህ ብር በብላክ ካሰብከው ማለት ነው። ኦልሞስት 100 ሺህ ብር። በቃ ኢትዮጵያ ነኝ። ምን እናደርጋለን መሰለሽ አለ እዚህ እኔ ደግሞ እኮ አንቺን የመሰለሽ ልጅ አስቢ፣ ፒያሳ ምናምን የደብረ ብርሃን ብርድ ልብስ ምናምን 2 እግር ሲኒፐር ምናምን ያለበት ቦታ ደረጃሽን ከፍ ቢች ዳር ምናምን እንድታይ እንደሱ አይነት ቤት ይዤሽ ከሚሄድ